ሰላም ተማሪዎች፣ ዛሬ በዚህ ቪዲዮ እንዴት አዲስ አበባ ዩኒቨርሲቲ ዌብሳይት ላይ ወይም ፖርታል ላይ ኦንላይን ሬጅስትሬሽን እንደምታካሂዱ ለገቨርንመንትም ለሰልፍም አጠቃላይ ፕሮሰሱን እናያለን። በመጀመሪያ አዲስ አበባ ዩኒቨርሲቲ ዌብሳይት ላይ እንገባለን። በመቀጠል ስተዲ አት ኤኤዩ የመጀመሪያችን ስለሆነ ስተዲ አት ኤኤዩ የሚለውን ነው የምንጫነው። ከዛ ሜኑ ከላይ ታያትን በተን ሜኑ የምትለዋ እንጫናለን። ከዛ ሎጊን ብለን ወደ ድሮ አካውንታችን ነው እየገባን ያለ ነው እንገባለን ማለት ነው። ከዛ ኢሜይል እና ፓስወርዳችንን አስገብተን ሎጊን እንላለን። ይኸው እንደምታዩት እኔ ሎጊን ብያለሁ። ከዛ እዚህ ጋር ምንድነው የምትነኩት? ስቱደንት ፖርታል ሎጊን ክሬደንሻል የሚለውን ትነካላችሁ። እዚህ ውስጥ ምን ታገኛላችሁ? ዩዘር ኔም እና ፈርስት ታይም ፓስወርዳችሁን ታገኛላችሁ። እነዚህ ሁለቱን ይዛችሁ ወደ ምንድነው የምትሄዱት? ወደ ፖርታል ወደሚለው ደግሞ ስተዲ አት ኤኤዩን ነበረ የተጫነው። አሁን ደግሞ ፖርታል ወደሚለው እንሄዳለን ማለት ነው። ፖርታል ላይ እንገባለን። ከዛ እዛ ጋ አሁን ያገኘነውን ዩዘር ኔም እና ፓስወርድ እዚህ ጋር እናስገባለን። ከዚህ በፊት ግን እዚች ጋር ከላይ ያለች የምትታያትን ሶስት ሰረዝ በመንካት አድሚሽን የሚለውን በመንካት ፍሬሽማን የሚለውን ነክታችሁ ምናችሁ ማግኘት ትችላላችሁ። ዶርሚታሪ ሴክሽናችሁን፣ ፕሌስመንታችሁን ማየት ትችላላችሁ። ምን ካምፓስ እንደተመደባችሁ ምናምን ማየት ትችላላችሁ። ና ማይ ሴክሽንን ትጫኑና ለምሳሌ ማለት ነው ማይ ሴክሽንን ተጭናችሁ ሰሌክት አካዳሚክ ይር 2025-2026 የነበራችሁበት 2025-2026 ነው የአሁኑ አመቶች። እሱን ትጫኑና ኤምኦኢ ሬጅስትሬሽን ነምበር ማለትም ስትፈተኑ ምናምን የተጠቀማችሁበትን ሬጅስትሬሽን ነምበር አስገብታችሁ ቪዲቴል ስትሉት ይመጣላችኋል ማለት ነው። አሁን እዚህ ጋር ወደ አካውንቱ ሎጊን ብለን እንዴት ሬጅስትሬሽን እንደምናደርግ እኔ መጀመሪያ እዚህ ጋር ዩዘር ኔም እና ፓስወርድ አስገብተን ሎጊን ስንል የሚያጋጥማችሁ ምንድን ነው? ፓስወርዳችሁን ቀይሩ ወይንም የድሮ ፓስወርዳችሁን ከዛ አዲስ ፓስወርድ ከዛ ኮንፊርም ፓስወርድ የሚል ነገር ያጋጥማችኋል። ይህንን ፓስወርድ መቼም መርሳት የለባችሁም። አዲስ አበባ ዩኒቨርሲቲ እስክትጨርሱ እስከ 5 ዓመት 7 ዓመት ተማራችሁ እስከ መጨረሻው ድረስ ውጤታችሁን የምታዩበት የተለያዩ ነገሮች የምትሞሉበት ስለሆነ መርሳት የለባችሁም። እና አዲስ ፓስወርድ እንድትቀይሩ ደግሞ መጀመሪያው ኢንተርፌስ የሚመጣላችሁ እሱን ነው። እኔ ኦልሬዲ ስለቀየርኩ ዩዘር ኔም እና ፓስወርድ አስገብቼ ወደ አካውንቱ ገባለሁ ማለት ነው። እንደምታዩት ወደ አካውንቴ ገብቻለሁ። ከዛ አሁን ቀጥታ ወደማረገው እዚህ ሶስት ሰረዟን ነክቻት ሬጅስትሬሽን የምትለዋን ነው ምንጫ ነው። እዚህ ጋር አሁን ገቨርንመንት ተማሪዎችን የገቨርንመንት ተማሪዎች ምንድነው ሬጅስተር ከማድረጋችሁ በፊት የምታደርጉት ኮስት ሼሪንግ ፎርም የምትለዋን ነው የምትጫኑት። ከዛ ኮስት ሼሪንግ ፎርም ይመጣላችኋል። ምንድነው የሚለው መጀመሪያ ኖት ዳት ቦርዲንግ ሰርቪስ ኢዝ ኢን ካሽ ፎር ስቱደንት ሁ ካም ፍሮም አዲስ አበባ ስቴት አድሚኒስትሬሽን። ለዚህ የአዲስ አበባ ተማሪዎች ቦርዲንግ ሰርቪስ ማለት ዶርሚተሪ ሰርቪስን ኢንካይንድ ማለት ዶርም መጠቀም አትችሉም፣ ባይሆን ብሩን ወደ አካውንታችሁ ይላክላችኋል ነው የምትባሉት እዚህ ጋር። ለዚህ የአዲስ አበባ ልጆች ከሆናችሁ ዶርም መጠቀም አትችሉም። ርቀታችሁን የሚያሳይ የተለያዩ ነገሮች እንትን ብላችሁ ነው ማለት ነው ዶርምን ኢንካይንድ መጠቀም የምትችሉት። አሁን ፎርሙን እንያው። እዚህ ጋር ፎርሙ አለ። የመጀመሪያው አካዳሚክ ይር ትመርጣላችሁ። አካዳሚክ ይራችሁ 2025-2026 ነው። ከዛ ሴሚስተር የመጀመሪያው ሴሚስተር ነው፣ በአንድ ትመርጣላችሁ። ከዛ እዚህ ጋር ቲዩሽን ፊ የሚል አለ። ቲዩሽን ፊ ምንድን ነው? የምትማሩት ትምህርት 15% ከተመረቃችሁ በኋላ 15% ተከፍላላችሁ። የቀረውን 85% ደግሞ መንግስት የሚከፍለው እሱን ታስገባላችሁ ማለት ነው። እናንተ አይደለም የምታስገቡት፣ ራሱ አውቶማቲካሊ ያስገብቶታል። እና ፉድ ኤክስፔንስ ደግሞ በአመት 30 ሺህ በወር 3 ሺህ ብር ነው የታሰበው። ቦርዲንግ ኤክስፔንስ ደግሞ ቦርዲንግ ኤክስፔንስ የምንል ዶርሚተሪ ሰርቪስ ማለት ነው። ዶርም ምንትን የተከራያችሁት በወር 60 ብር በአመት ደግሞ 10 ወር ስለሆነ 600 ብር ተብሎ ተቀምጦላችኋል። እዚህ ጋር ኢንካይንድ ሰርቪስ እና ኢንካሽ ሰርቪስ ምንድነው ልዩነቱ ካላችሁኝ፣ ኢንካይንድ ሰርቪስ ምግቡን የአዲስ አበባ ዩኒቨርሲቲ ምግብ እጠቀማለሁ፣ ዶርሙንም ደግሞ የአዲስ አበባ ዩኒቨርሲቲ ዶርም እጠቀማለሁ ካላችሁ እዚህ ጋር ሁለቱንም ትመርጣላችሁ ማለት ነው። ፉድም የሚላለ ዶርም የሚል ይኖራል፣ እሱን ትመርጣላችሁ። ግን ኢንካሽ ነው የምፈልገው፣ ብሩን ነው የምፈልገው፣ ዶርምም አልጠቀምም ፉድም አልጠቀምም ካላችሁ ደግሞ ኢንካሽ የሚለውን ትመርጣላችሁ ማለት ነው። ፉድም ቦርዲንግም በብር ይግባልኝ ብሩን ነው የምፈልገው ካላችሁ ደግሞ እሱን ትመርጣላችሁ። ፔመንት ታይም የምንለው ደግሞ አሁን ስራ ከጨረሳችሁ በኋላ በምን አይነት ወይ ነው የምትከፍሉት? ከኢንካሜ ከማስገባው ኢንካሜ ላይ ነው የሚቆረጠው ወይም ደግሞ በሰርቪስ ነው የምሰጠው? በሰርቪስ ነው የምሰጠው የምትሉት ሁለት ሄልዝ ውስጥ እና ቲቺንግ ውስጥ የምትገቡ ተማሪዎች ናቸው ይሄንን ቱ ፕሮቫይድ ሰርቪስ የሚለውን መስጠት የምትችሉት። ሌሎቻችሁ ግን ከኢንካማችሁ ላይ ይቆረጣል። እዚህ ባንክ አካውንት ታስገባላችሁ፣ የምትጠቀሙበትን ባንክ አካውንት ታስገባላችሁ፣ ከዛ ሰሚት ትሉታላችሁ ማለት ነው። ይሄንን ፎርም ከሞላችሁ በኋላ ነው እዛ ጋር ኮርስ ሬጅስትሬሽን እሺ የሚላችሁ ገቨርንመንት ስኮላርሺፕ ተማሪዎች። ይሄንን አሁን እኔ አልሞላውም። ይሄን ከሞላችሁ በኋላ ኮርስ ሬጅስትሬሽን የሚላለ ይኸውና እዚህ ጋር ከላይ ኮስት ሼሪንግ ፎርም ላይ ሞላ ነው። ከዛ ኮርስ ሬጅስትሬሽን የሚላለ እሱን ትጫናላችሁ። ከዛ እዚህ ጋር ኮርስ ሬጅስትሬሽን ይመጣላችኋል። ሴሌክት አካዳሚክ ይር 2025-2026 ከዛ ደግሞ ካላንደር
ዋን ትጫኑና ኔክስት ትልቷላችሁ። አሁን እዛ ጋር ሰሚት ስላላልኩት ኮስት ሼሪንጉ መጀመሪያ ሙይ ብሎ ይመጣልኛል ማለት ነው። ይኸው እዛ ጋር ሰሚት ስላላልኩት፣ እናንተ ሰሚት ካላችሁ ደግሞ ኮርስ የምትማሩትን ኮርሶች ዝርዝር ይመጣላችኋል ማለት ነው። ሰልፍ ስፖንሰር ተማሪዎች ደግሞ ቀጥታ ወደ አካውንታችሁ እንደገባችሁ ቺን 3 ሰረት ነክታችሁ ኮርስ ሬጅስትሬሽን የሚለው ውስጥ ነው የምትገቡት። ልክ ኮርስ ሬጅስትሬሽን ውስጥ እንደገባችሁ ምን አይነት ያመጣላችኋል መሰላችሁ? እንደገባችሁ አካዳሚክ ይር እና ካላንደር ትመርጣላችሁ፣ ሴሚስተራችሁ ማለት ነው። ሁለቱን ከመረጣችሁ በኋላ ፔይመንት ነው የሚመጣላችሁ። ቀይ በፎቶ ላሳያችሁ። በፎቶ ስናየው እንደዚህ አይነት ፔይመንት ነው የሚመጣላችሁ ማለት ነው። ለዚህ ምንም አይነት በቃ መንቀሳቀስ አትችሉም፣ ወዴትም ኮርስ ሬጅስትሬሽናችሁን ማየት አትችሉም፣ ሴክሽናችሁን ማየት አትችሉም፣ ይሄንን ካልከፈላችሁ ማለት ነው። እንዴት ነው የምትከፍሉት ደግሞ ከተባለ ወደ ቴሌብር አካውንት ገብቼ ላሳያችሁ። እንደዚህ ወደ ቴሌብር አካውንት ከገባችሁ በኋላ ፔይመንት የምትላለች እዚች ከታች ፔይመንትን ትጫናላችሁ። ከዛ ፔይመንትን ከተጫናችሁ በኋላ ኤዱኬሽን ፊ የሚላለ እሱን ትጫናላችሁ። ከዛ አዲስ አበባ ዩኒቨርሲቲ የሚላለ እሱን ትጫናላችሁ። ከዛ ያው አዲስ አበባ ዩኒቨርሲቲ የሚላለ ፔይመንት ነንበራችሁ ምንድን ነው ካላችሁ UGR ብሎ የጀመረላችሁ እንትን ፖርታል ላይ ሎጊን ስትሉ እዛ ደግሞ ዋን ታይም ፓስወርድ ጋር ከላይ እንትን ዩዘር ኔም አላገኛችሁም፣ እሱን ነው የምትጠቀሙት። UGR ብሎ የሚጀምርላችሁ ትጠቀማላችሁ ማለት ነው። ልክ እሱን ስታስገቡ ከዛ ኔክስት ስትሉት ያ እዛ ጋር የምታዩት 10,700 ምናምን ብር ነው እኔ ያየሁት፣ እሱ ብር ይመጣላችኋል። ኔክስት ስትሉት ያው ቴሌብራችሁ ውስጥ 10,000 ወደ 11,000 አካባቢ ብታስጠጉት ጥሩ ነው። 11,000 ብር አካባቢ አስቀምጣችሁ መክፈል ነው ማለት ነው። ትንሽ አናቱ ላይ ሳይሆን ትንሽ ብሩን ከፍ አድርጋችሁ አስቀምጣችሁ መክፈል ትችላላችሁ ማለት ነው። ይሄ ነው ፕሮሰሱ። ልክ ከፍላችሁ መታችሁ እዚኛው ላይ ስታዩት አካዳሚክ ይር እና ካላንደር ሴሚስተር ስታስገቡለት ኮርስ ሬጅስትሬሽኖቹ ዘርዘር ብለው ይመጣሉ ማለት ነው። ኮርስ ሬጅስትሬሽኖቹ ደግሞ እስቲ ምን አይነት ሆነው ነው የሚመጡት ካላችሁ እኔ በፎቶ ላሳያችሁ። ኮርስ ሬጅስትሬሽኑ እንደዚህ ሆነው ነው የሚመጡት። ሁሉንም ኬርፉሊ ቲክ ማድረጋችሁ እንዳትረሱ፣ ሁሉንም ቲክ ማድረግ አለባችሁ እና ከዛ ሰሚት ትሉታላችሁ። እንደዚህ ሆኖ ነው የሚመጣላችሁ ኮርስ ሬጅስትሬሽናችሁ ማለት ነው። ይህን ይመስላል። አመሰግናለሁ። ማንኛውም ጥያቄ ካላችሁ በሀቫን አካዳሚ ሰፖርት ወይንም ደግሞ በስልክ ቁጥራችን 0907 66 77 55 ላይ መጠየቅ ትችላላችሁ። አመሰግናለሁ።